ኦኬ ባለፈው ቪዲዮ አጀጀ ወይም ትዕዛዝ የሚለውን በፓርት 1 አይተናል። እሱም ራወጡ ወይም ደግሞ አድርግ የሚለውን አይተናል። ዛሬ ደግሞ ሁለተኛውን ክፍል ራወትን ወይም አታድርጊ የሚለውን ነው የምናየው። ስለዚህ ቪዲዮውን ደስ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ሁለተኛ ክፍል እናያለን ማለት ነው። በባለፈው ቪዲዮ አድርግ ሲሆን ያየነው፣ ዛሬ ደግሞ አታድርግ ነው። ስለዚህ እዚህ ጋር ያሉት የትዕዛዝ ንግግሮችን እናያለን። በልበለ ሂንጩፊን በልበለ ጩፊ ነበር ባለፈው። በር ዝጋ የነበረው በልበለ ጩፊ ነው። ዛሬ ደግሞ ሂንጩፊን። ስለዚህ እዚህ ጋር ሂን የምትል ቃልና እዚህ ጋር ደግሞ እን ወይም ደግሞ ነን ጨምረናል። ሂንጩፊን የምትገልጸው ሂንና ያቺ ሁለቱ የሆነ አታድርግ የሚለውን ያመለክታሉ ማለት ነው። ስለዚህ በልበለ ሂንጩፊን ካል በር አትዝጋ ማለታችን ነው። በልበለ ሂንበንን ካል አሁንም በር አትክፈት። ይሄ በባለፈው ቪዲዮ ያው ወንድና ሴት የሚያመለክቱ ጨምሬ ነበር በአማርኛ ፓርቱ ላይ። ዛሬ በወንድ ብቻ ነው እዚህ ጋር ያለው፣ ግን ኦሮምኛው ለወንድም ለሴትም ስለሚሆን ነው። ስለዚህ እኛ ወደ ሴት ለመቀየር የመጨረሻውን ለምሳሌ አትዝጋ የሚለውን አትዝጊ ብለን መቀየር እንችላለን። ስለዚህ በልበለ ሂንበንን ማለት በር አትክፈት ማለታችን ነው። ፉልዱረት ሂንዴሚን ወደፊት አትሂድ ማለት ነው። ፉልዱረት ሂንዴሚን ማለት ወደፊት አትሂድ ማለታችን ነው። ገራዳን ሂንጪሲን በሆድ አትተኛ ማለት ነው። በሆድ አትተኛ። ለፈረ እንሎይን ካል መሬት ላይ አትሳብ ማለት ነው። ኛተ እኛቲን ካል ምግብ አትብላ፣ ለሴት ከሆነ አትቢ ማለት ነው። ማነበሩምሳ እንዴሚን ካል ትምህርት ቤት አትሂድ አትሂጂ። ኤብሳ ኢንኤብሲን መብራት አታብራ አታብሪ። ኮንኮላታ ኢንዳቢን መኪና አታቁ። እዚህ አሁን እያንዳንዱ ቪዲዮ ላይ እንደምታዩት እዚህ ጋር ሂን የምትል ቃልና መጨረሻ ላይ ደግሞ እን ተጨምራለችና ስለዚህ እነዚህ አታድርግ የሚሉትን ለመግለጽ እንጠቀማቸዋለን ማለት ነው። ወደዚህ ስንመጣ ገበያ እንዲሚን ካለ ገበያ አትሂድ አትሂጂ ማለት ሲሆን፣ ለዛም ደግሞ እንረፊን ካለ አትተኛ። ሂን እዚህ ጋር ያው ሂን የሚሉ አንዳንድ ቃላት ስለሆኑ ህንገሊን ካለ አትግባ ማለት ነው። ሂን ቡሊን ካለ ደግሞ አትደር ማለት ሲሆን፣ እንፊግን ካለ ደግሞ አትሩጥ ማለት ይሆናል ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎች በቀላሉ እንዲደርሳችሁ ከፈለጋችሁ ዩቲዩብ አካውንቴን ሰብስክራይብ ማድረግ አትርሱ። እንደዛም ደግሞ በቲክቶክ ደግሞ ላይክ፣ ፎሎ፣ ሼር ማድረግም እንዳትረሱ እያልኩኝ አሁን የዛሬው ቪዲዮ ይሄን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ማወቅ የምትፈልጉትን ነገር በኮሜንት ላይ አስቀምጡልኝ። አመሰግናለሁ።